በውጥረት ተጨናንቃችኋል? ዘና ማለት ይፈልጋሉ? ትክክለኛው ቪዲዮ ላይ ነው ያላችሁት። ጭንቀትን ለመቀነስ የሚረዱ ቀላል ተግባራዊ መንገዶች። ሰላም ጤና ይስጥልኝ ጓደኞቼ፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ ጭንቀትን ለመቀነስ የሚረዱ ቀላል ተግባራዊ መንገዶችን እንመለከታለን። በውጥረት ተጨናንቃችኋል? ዘና ማለት ይፈልጋሉ? ትክክለኛው ቪዲዮ ላይ ነው ያላችሁት። እነዚህን ቀላል ዘዴዎች በመጠቀም ውጥረትን መቀነስና ኑሮውን ማሻሻል ይችላሉ። እስከ መጨረሻው ይከታተሉን። ይህ ኢንፎ መረጃ ቲዩብ ነው። አንደኛ፣ የአተነፋፈስ ልምምድ። ጥልቅ የአተነፋፈስ ልምዶች የልብ ምትን በመቀነስ ዘና ለማለት ይረዳሉ። በምቾት ይቀመጡ፣ አይኖትን ይዝጉ፣ ቀስ በቀስ በአፍንጫው ይተንፍሱ። ለጥቂት ሰከንዶች ያህል ይቆዩ፣ ከዚያም ቀስ በቀስ በአፎ ይተንፍሱ። ይህንን ከ5 እስከ 10 ደቂቃዎች ይደጋግሙት። ሁለተኛ፣ የአካል ብቃት እንቅስቃሴ። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ጭንቀትን ለመቀነስ ይረዳል። ኤንዶርፊን የተባለውን ሆርሞን በመልቀቅ ስሜትን ያሻሽላል። በቀን ቢያንስ ለ30 ደቂቃዎች የአካል ብቃት እንቅስቃሴ ያድርጉ። መራመድ፣ መሮጥ፣ መዋኘት ወይም ዮጋን ይሞክሩ። ሶስተኛ፣ ማሰላሰል ወይም ሜዲቴሽን። ማሰላሰል ትኩረትን በመጨመር አእምሮን ለማረጋጋት ይረዳል። አሰራር፣ ጸጥ ባለ ቦታ ይቀመጡ፣ አይኖቹን ይዝጉ እና በአተነፋፈሶ ላይ ትኩረት ያድርጉ። ሐሳቦች ወደ አእምሮ ሲመጡ በቀላሉ ይልቀቋቸው። ከ5 እስከ 10 ደቂቃዎች ያህል ያሰላስሉ። አራተኛ፣ ተፈጥሮን መጎብኘት። በተፈጥሮ ውስጥ ጊዜ ማሳለፍ ውጥረትን ለመቀነስና ስሜትን ለማሻሻል እንደሚረዳ ጥናቶች ያሳያሉ። ለምሳሌ ፓርክ ይጎብኙ፣ በጫካ ውስጥ ይራመዱ ወይም ወደ ባህር ዳርቻ ይሂዱ። አምስተኛ፣ የሚወዷቸውን ነገሮች ማድረግ። ዘና የሚያደርጉና የሚያስደስቱ ነገሮችን ማድረግ ጭንቀትን ለመቀነስ ይረዳል። ሙዚቃ ያዳምጡ፣ መጽሐፍ ያንብቡ፣ ገላውን ይታጠቡ ወይም ከጓደኞቹ ጋር ጥሩ ጊዜ ያሳልፉ። ጭንቀትን ለመቀነስ የአተነፋፈስ ልምምድ ያድርጉ፣ የአካል ብቃት እንቅስቃሴ ይስሩ፣ ያሰላስሉ፣ ተፈጥሮን ይጎብኙ እናም የሚወዷቸውን ነገሮች ያድርጉ። ከዛሬ ጀምሮ የትኛውን ዘዴ መተግበር ትጀምራላችሁ? በአስተያየት መስጫው ላይ ያሳውቁን። ለተጨማሪ የአእምሮ ጤና ምክሮች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮአችን የእንቅልፍ ምቾት እንዴት ማሻሻል እንደሚቻል እናያለን።